አይቻለኩ ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት ተኝታ አስባችሁታል? አስታውሽ እስቲ ለምንድነው ትቼ ወጣሁት? የዛለት ማታ አንቺ ተኝተሽ መውጣቴ ነው ያልኩሽ ለምን ይመስልሻል? ዶሮ ይብሰል ይጨርስ እንኳን አጥፍቼው እኮ ነው የወጣሁት። አንቺ እኮ ደግሞ እኮ በነጋታው እኮ ተነስታ እኮ ሄዳለች። እኔ እንደውም በቃ እናቴ ነግሯት ይሆን ወየው ነገር ጠርጥራ ይሆን ተሰምቷት ይሆን ኧረ በስመ አብ ለኔ ራሱ ህልም ነው። እኔ እኮ አንዳንዴ ያቀን ህልም ቢሆን ደስ ይለኛል። ህልም እኔን አላቅማ እንደዚህ በህይወት ያጋጥሞኝም አያውቅም እንደዚህ አይነት ነገር እንዴ። እኔ እኮ አንዳንዴ የሆነ ሰይጣን ተቀምጦ ነው ያደረገው እዛ ጋር ወይስ ራሱ ልጁ ነው? ተነስቼ ሽንት ቤት ገባሁ ራሴን ያስኩኝ ምንድን ነው አልኩኝ። ወይ እንደሌላ ሴት ወይ የሆነ ነገር ሳደርግ ወይ እንደዛ ታደርጋለች ብሎ ፈልጎ ነው ወይስ ምን ነበር የሚፈጠረው የነበረው? እሺ እኔ እንደሌላ ሴት እጄ ከዚህ ልጅ ጋር ብገናኝ ኖሮ ምንድነው የሚፈጠረው? ምንድነው የሚፈጠረው? እሺ እንደሌላ ሴት አምሮኝ ወይስ እኔ በኋላ ላይ ደግሞ ራሴን ምን አሰብኩኝ? ምናልባት እንዲህ ስለምል ምናምን ቆይቼ ነው ደግሞ እሱን ምናልባት አክቴ ይሆን የሚያየው ነገር እንደዚህ ቲክቶክ ማነው ሶሻል ሚዲያ ላይ ፌስቡክ ላይ የለበስኩት ደግሞ የተንጓተተ ረጅም ቲሸርት ሽቲ ነው። ገላ እንኳን የሚያሳይ አይደለም። ክረምት ነገር ነው። ኧረ ተው በመድኃኒዓለም ተው። ኧረ ተው እኔ ተደፍሬያለሁ። ኧረ ተው እኔ ሜንታል ቶርችን የተደረግኩት ሁለታችንንም እኮ የመጣን እኮ ይሰውዬ እኮ ጋይስ ሌላ ሰው ሌላ እኮ ታሪክ አለ እኮ ከዚህ የበለጠ። አሁን እኔ አሁን ምን ነው የምትሰሩት አጣችሁ? ለምን እንደ ዱር አብራችሁ አትታዩ? በቅቷችኋል እኮ ለምን አትለያዩ? እውነት ለመናገር እኮ ማንም እኮ ያስታውቃል እኮ በግድ እኮ የሚሆን ነገር የለም። ለምን እኔ ምክንያት ሆናለሁ? እኔ ምን አገባኝ? እኔ አያገባኝም። እኔ የሆነ ነገር ቢፈጠር ነገር አንቺ ነሽ መባልን አልፈልግም። እኔ ነገር የልጅ ልጄ ፊሎ እንድትጠይቀኝ አልፈልግም። ያ እኔ አሁንም ቢሆን እኮ ነገርካችሁ አባቷ የሚሰጣትን ፍቅር እኔ አልሰጣትም። እኔ አያት ነኝ። እኔ የምፈልገው ለዚች መሬት በአባትና በእናት የሚያድግ ልጅ የፈለገ የውስጣቸው ችግር ይኖር ይቺ ልጅ የሁለት የአባትና የእናት ፍቅር ያስፈልጋታል። እኔ ስለሌላው አያገባኝም። እኔ ግን ተደፍሬያለሁ። የተደፈረችውን እናትሽን በልጆችሽ አባት እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝ። ምንም አላልኩም። ሽቴና ወለኩኝ የሆነ ሱሪ ነገር ለበስኩኝ አጠፋፋኝ። ቀስቤ ሳምሬ ልወጣ ነው አልኳት። ይሄ ልትሄጂ ነው ስትለኝ ከጓደኞቼ በቃ ውጭ አለች። ጨርሽ ምናምን ገና እኮ አላለቅም። ግን አልፈልግም። እሱ ብቻ አይደለም ጄሪን ጠይቂያት፣ የናቲ ሚስት ጠይቂ። እኔና አንቺ ከዚህ በኋላ የምንመላለሰው በዚህ ይሆናል። ኦኬ ታሪክሽን ጉድሽን ማወቅ ትፈልጊያለሽ? ከጄሪ እህት ጋር ምን ነበረው? ከራሷ ከጄሪ ጋር ምን ሊያደርግ እንደነበረ ጄሪን ጠይቂያት። አንቺ እንደሆነ አታምኝም። ክሳሽን እኔና አንቺ እንተያያለን። ክሳሽን ተይ እንጂ የኢትዮጵያ ሕዝብ ጉዳችን ይስማው እንዴ? ምንድነው እንትን የምትጫወቱት? ነግሬሻለሁ እኮ መቼ ቀን ነው ዲስክ የወጣው? ከነማን ጋር ነው ሲሄድ የነበረው? ከነማን ጋር ነበር ሲሰራ የነበረው? ምን ሲሰራ ነበር? የትኞቹ ሴቶች ጋር ነው ሲሆን የነበረው? ይሄንን ዓለም ይስማልሽ እንዴ? የኢትዮጵያ ሕዝብ አያውቅማ። ታሪኩ ሌላ ነው። ጥሩ ጓደኞች አሉታ ነው እንዴ? መራዊ እኮ ጉድሽን አወጣልሻለሁ ሲልሽ እኮ ነበር።